history of Ethiopia የኢትዮጵያ ዘመናዊ ታሪክ የሚጀምረው ከሶስቱ ኢምፓየር ቢልደሮች ነው ከቴዎድሮስ ሰከንድ ዮሐንስ ዘፎርስ እና ሚኒሊክ ሰከንድ የኢትዮጵያ ታሪክ በጣም ብዙ ነው እኛው ዛሬ የምናወራው ዘመናዊ የኢትዮጵያ ታሪክ ነው እንጂ ቀደም ለምሳሌ ጥያቄ የኢትዮጵያ ታሪክ ኢትዮጵያ በአክሱም እና በላሊበላ ክፍለ ዘመን በጣም ትልቅ ደረጃ ላይ የደረሰች በዩኔስኮ የህንፃ ጥበብ ባልነበረበት the Aksum and Lalibela civilization is very significant civilization in the world, like that of the Roman civilization, like that of the Greek civilization. But we have to talk now. We have to focus the class on the modern history of our country, Ethiopia. የኢትዮጵያ ዘመናዊ ታሪክ ኢትዮጵያን አንድ ለማድረግ ኢትዮጵያን ዩኒፋይ ለማድረግ የሞከሩ ሶስት ነገስታቶች ነው የምናየው። የተሳካለት ማለት ነው ሚኒሊክ ሰከንድ ኦፍ ሸዋ ሚኒሊክ ሰከንድ የተሳካለት አፄ ቴዎድሮስ ሞክረዋል፣ ዮሐንስ ዘፎርስ ሞክረዋል። ነገር ግን በትክክል ያሳካው አቺቭ ያደረገው ኢትዮጵያን አንድ ያደረገው መሪ ሚኒሊክ ሰከንድ ኦፍ ሸዋ ነው። ቴዎድሮስ ሰከንድ አፄ ቴዎድሮስ አልተሳካላቸውም። ምክንያቱም ከኢንተርናል እና ኤክስተርናል ቻሌንጆች ስለገጠሙት አፄ ቴዎድሮስ ራስ ካሳ ኃይሉ በወሎ በጎጃም እንዲሁም ደግሞ በትግራይ የሚገኙትን የተለያዩ ጦሮች አሸንፈው ወይም የዘመነ መሳፍንትን ኢራ ኦፍ ሎርድስ ወይም ደግሞ ኢትዮጵያ ዘመነ መሳፍንት ማለት በብዙ ነገስታት አንድ ንጉስ ሴንትራል ፓወር ያልነበረበት ዘመን ነው አይደል? ስለዚህ ይሄንን አጥፍተው ነው ወደ ስልጣን የመጡት። ለምሳሌ ባትል ኦፍ ጉራምባ የጉራምባ ጦርነት የግሸኑ ዘባትል ኦፍ ጊሸን ዘባትል ኦፍ ደረስጌ እነኚህ ጦርነቶች ሁሉ አሸንፈው ነው ወደ ስልጣን መምጣት የቻሉት። in 1855 በ1855 እስከ 1868 ኢትዮጵያን አስተዳድረዋል። የተለያዩ ነገሮችን ማምጣት ችለዋል። ኢትዮጵያን አንድ ለማድረግ ዩኒፋይ ለማድረግ ጥረት አድርገዋል። አፄ ቴዎድሮስ እና ወርቅቱ we can read Theodorus did not completely destroy all the local dynasties for it. ነገር ግን ሙሉ ለሙሉ ሎካል ዳይናስቲዎችን ስላላስወገዱ ትልቅ የሆነ ተቃውሞ ገጥሟቸዋል። ሙሉ ለሙሉ አላስወገዱ ሎካል ዳይናስቲዎችን። ይሄም አናዘር ቻሌንጅ ነው። ሌላስ ከቸርች ጋር ቸርችን በበላይነት መንግስት እንዲያስተዳድር ያደረጉት ውሳኔ ይሄም ሌላ ቻሌንጅ ነው። አናዘር ከኤክስተርናል ቻሌንጅ ደግሞ ምንድነው? ፍሮም ብሪቲሽ ፎርስ የገጠማቸው ቻሌንጅ ነው። እንግሊዛውያን ሚሽነሪዎችን በማሰር መሳሪያ የሚሰሩ ምሁራኖችን የእንግሊዝ ምሁራኖች አገራችን የነበሩትን እነሱን በማሰር ምን አድርገዋል? ምን አድርገዋል? መች ሲባስቶፖል የሚባለው መች ሊያሰሩ ችለዋል። ይሄ አናዘር ቻሌንጅ ነው ማለት ነው። So this is Emperor Theodorus ጥረት አድርገዋል። ነገር ግን አልተሳካለትም። መጨረሻ ዘባትል ኦፍ መቅደላ በመቅደላው ጦርነት ተሸንፏል። ዘባትል ኦፍ መቅደላ